የሆነ ነገር ማለት ከቻልኩኝ ብዬ ነው። እሱም ለመናገር ከፈለኩ ጋር ትንሽ ስለሚያያዝልኝም ብዬ ነው ልናገር የፈለኩት። አንዳንዴ ቪዲዮም እንደዚህ እንትን ለማለት አንደኛ ልምዶ የለኝም፣ ሁለተኛ ነገር ደግሞ ጊዜ ይጠፋል። ፉል ታይም ስራ ላይ የቤተሰብ ኮሚትመንቶች ይኖራሉ እና አንዳንዴ ይሄኛውን ነገር ጊዜ መፍጠር አንድ ጊዜው የለም ጊዜውንም ልፍጠሩ ስትል ቅንጦት ይሆናል። አንዳንዴ ግን ዞር ብዬ ደግሞ ሳስበው ህይወቴን ማደርገው አንድ ነገር ነበረ። ነገሮች የምፈልጋቸው ነገሮች እስኪመጡ ድረስ ሾው ማድረግን ለምጃለሁ። ማለት ደው ስራ ሊሆን ይችላል። ነገሮች አምኜ እኔ እስክቀይራቸው ድረስ መገኘት ነው። ብዙ ጊዜ ኢንተርቪው አድርገን ለተሻለ ስራ ዲናይ እናደርጋለን። ግን አማራጭ የለም። ሾው ማድረግ ይገባናል ወይም የሚጠበቅብን እሱ ነው። ያው ብዙ ጊዜ የሚባል አለ አይደለ? የምንፈልገውን እስክናገኝ የማንፈልገውን ማድረግ አለብን ይባላል። በመጥፎ አንውሰደው፣ ለጥሩ ነገር እንጠቀመው። ይህንን አባባል ማለቴ ነው። መጥፎ ነገር የምሰራው ጥሩ ነገር እስኪመጣ ነው ብለን እንዳንቀይረው ማለቴ ነው። እኔ ለማለት የፈለኩት አንዳንዴ ነገሮች እንዲለወጡ ስንፈልግ በቶሎ እንዲሆኑ ልንፈልግ እንችላለን። ሊደክመን ይችላል፣ ግን ደግሞ ቶሎ ላይሆን ይችላል። ብዙ ጊዜ ደግሞ አይሆንም። ስለዚህ ከመዳከም ይልቅ ሾው አፕ እናድርገው። የሆነ በመደጋገም ውስጥ የሆነ የምንለምደው ነገር ሊኖር ይችላል። በጥሩ እና ሾው አፕ እናድርግ። በጊዜዎች ይለወጣል ነገሩ እና በርቱ፣ እንበርታ ነው የምለው። ቸር ቆዩኝ።